ረህመቱላሂ ወበረካቱ አሽረቃይ እንደ ሀያት ዩቲዩብ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ በያላችሁበት የእናንተንም ሰላም በዘዘት ያርግልን። ዛሬ ደግሞ ያው ይሄ ዘወጁና የሚለው ደግሞ ያው ተወክሽልኝ 30,000 ብር ሲባል ተይዟል ማለት ነው። አንደኛው የጫት ቃሚ ሌባ የጫት ጎረምሳው ማለት ነው። ወይ ተፈኩ ላይ ነው ምላችሁ ማለት ነው። ተበርቼ ሰላም ባለስልጤ እንግዲህ ተይዟል። አንደኛው የጫት አምቡሉ ማለት ነው። አሲያጋ ግጥም ምንድነው እያረጉ ነው እንግዲህ አሁን ያሰማችሁናል። ቪዲዮውን ስትሰሙት ግን ሼር ላይክ አድርጉ ማለት ነው። እኔ ብዙ መስዋዕት ከፍዬ ነው ምንድነው እንደው ወረዱብኝ ይውረዱብኝ ብዬ ነው ምንድነው መለቅላችሁ። እናንተ ደግሞ በላይክ አስደስቱኝ። እንደዚህ ብሎ ነገር የለም። እሺ አሁን ምንድነው ላችኋለሁ። ይኸው ተወክሽብን የተባለችዋ ለዚህኛው ነው ማለት ነው። ቆይ አሁን ላስገባላችሁ ቪዲዮ ማለት ነው። ሙቪ ወንድማችን አለ እዚህ ጋር አይሳካም ወላሂ አይሳካም። ሁላችንም በዚህ እንዳይሳካ ይሄ ነገር ብዙ የአረብ ሀገር እህቶች እንዳይበሉ ተወክሽብን አይሳካልን ብሉ ኮሜንት ላይ አይሳካም አይሳካላችሁም። አሰማችኋለሁ። ቪዲዮን አሳያችኋለሁ። ኢንሻአላህ ታብታባን ትንሽ ከፍ አድርጓት ቤተሰብ ሀባቢ 50,000 ያስገባል። ለዚህች ናት 50 እስኪ 30,000 ብር ተኩሽልን አለ። ተኩሽልን አለ። ለተኩስ ይተኩስልሽ አለ። በቀላሉ እንደዚህ እጅ ወደ ላይ ተኩስ። አቤት አቤት። አይ ገና ሀጂ ይመጣሉ። ሀጂ አወል ይመጣሉ። ኢንሻአላህ በቅርብ ትሰማላችሁ። ሀጂ አወል ቆይ ቮይስ ቢላኩልኝ ገና እናጋልጣለን። እናንተ ቢሮ ከፍታችሁ መጋለጥ አለባችሁ። እቺ ያሲያ ለምናምን ወጪ እያላችሁ የመዳም ቀሞች አባል ሆኖ ነው በውስጥ አለን ቮይስ አለን። አይ እንደዚህ ነገር መካሄድ የለበትም። ሁላችሁንም አይ መስታወቂያ መጣ። ምንድነው اصبروا ዘወጁና እንደኔ ያቃጠላችሁማ አላችሁ ብዬ አላስብም። እኔ በቃ በራሴ እንዳረኩት ነው። በቃ ምንድነው የሚያቃጥለኝ እያለ ቢያቃጥላችሁ ኖሮማ እስካሁን ብዙዎቻችሁ ተሰሩ ነበር። እናንተ አጥር እንሆናለን ብለን ነው። አንተ ደግሞ ምንድነው አለን። የመዳም ቅሞች እኮ ሞኞች አይደሉም። አንተ ናቸው ቀርተዋል። በጣም ሞኝ ያደረጋቸው አይደለ? በቃ እነሱ ከአረብ ሀገር ያሉ ሴቶች ሞኝ ናቸው። እንደዚህ ብል ለቢሮ ለምናምን ወጪ ብዬ ልንትላቸው። እነሱ ግን እሺ ጀማል እንዴት ነው? እሺ ስንት ነው የምትፈልገው እያሉ ሪኮርድ እያደረጓት ነበር። አይ ጀማል ቦይ ትናንትና ና በጸባይ እኮ ጊዜ ሰጠነ እንሰጥሃለን። ና መረጃን ይዘህና እኛም መረጃ አለን እንነጋገር ስትባል እምቢ ብለህ ወደ ሌላ ቦታ ሄድሽ። እነሱ እንደሚያዋጡሽ ደግሞ እናያለን። ለጀማል ቦይ ለሀራም ቦይ የሰራሁለትን ቪዲዮ ሼር አድርጉለት። ግቡና አሁን ሸይሩሉ ያ ጀማ ትወዱታላችሁ። ላይክ አድርጉት፣ ዱይት አድርጉት። እኔ እንኳን ማለትም አይጠበቅብኝም እንደምታደርጉት ስለማውቅ I know my family. I'm proud of my family. አያችሁት? በደንብ ነው የማውቃቸው። እነ ሀራም ሀላል አይሳካላችሁም። ሀላል ብላችሁ መጣችሁ። ሀራም ሆናችሁ እናንተ ሀራም አሰማችኋለሁ። እስኪ ሀጂ አወል ያስቀምጡልኝ። አውዲ ያለ አልሰማሁትም። እንደው ቢዚ ነበርኩ ዛሬ በጣም ቢዚ ነበርኩና ጀማ አሰማችኋለሁ። ለስኮ ትናንትና ና ተብለህ በሰላም ብትመጣ ብንነጋገር ይሻልህ ነበር። አሁን ከኛ ጋር ተይዘሻል። ገና ጎልጉለን እናወጣለን። አንተ ስለሚስትህ ገና ብዙ የሰማሁት ታሪክ አለ። ሀራም ቦይ አሁን ግቢና
አዋርዳለሁ ብለህ አትዋረድ። ተጠንቀቅ ተጠንቀቅ። የዚህ ሽማግሌ ዱዓ ወላሂ ዱዓ መዝሉም ነው። እነዚህ ሀጂ አወል አዝነው አልቅሰው ዱዓ አርግተውብሃል። እመነኝ ዱዓቸው ሙስተጃብ ሆኗል መሰለኝ። ወደ ጥሩ ቦታ እየሄድክ አይደለም። ወይት ቆይ እስኪ ምን ብሏል ሀጂ? የዘዋጁና ዘዋጃ መጣውዳ ነው። እሺ እንደገና እኔ ያልኩትን አልቀረም እየዋላ አላደረም ማለት ነው። በእያንዳንዶቹ ሴቶች 30 ሺህ ብር ሊበላ ማለት ነው። 30 ሺህ ብር ተወክሽብን ብሎ ሊከርድ ያደርጋል። እየተደዋወሉ ስንት ነው የሚያስፈልገው ለቢሮ ፕሮሰስ እያለ ማለት ነው። እና እህቶቼ ብትጠነቀቁ ይሻላል። ይሄን ነገር ብትጠነቀቁ። ያልኩትን ነገር ያው ዞሮ ዞሮ እየዋለ አልዋለም አላደረም ማለት ነው። ሙቪ ወንድማችን ጀዛላህ ሄራን ጀዛ ብለናል። በእንደዚህ አይነት ነገር ቀጥልበት ማለት ነው። ቀጥልበት። አዎ እንደዚህ አይነት ሰዎችን ለአረብ ሀገር ሴቶች ብራቸው ለመብላት የተነሱ ወሮ በላ ወንዶች እናጋባለን እያሉ ላዝም እነሱ ማጋለጥ አለብን ማለት ነው። ሲጀመር ጀወዝን